ምናልባት እንደው የመጨረሻ ጥያቄ ላድርግና የመጨረሻዋን ውሳኔ ሲወስኑ በዛች ቅጽበት ሽጉጡ ባይሰራ ወይ ጥይቱ ባይተኮስ በምን ራሱ ሊያጠፉ ነበር? እንግዲህ መቼም በጨረር አልልህ ጨረር አልነበረም ያለ በጣም የሚገርመው ጥይቱ ባይሰራም እኔ ስለሆነ ራሳቸውን ለመግደል ስለፈቀዱ ራሳቸውን አንቀው ሊገሉ ይችሉ ይሆናል። ስለዚህ ራሱን ያንቁ ነበር። ምክንያቱም አንዴ ተወስኗል አእምሯቸው ላይ ስለተወሰነ ራሶት ላይ ወስነዋል። ራሳቸውን ሊያጠፉ ወስነዋል። ራሳቸውን ሊያጠፉ እንጂ ለዋዛ ሊያጠፉ አገር ለማስረከብ አንድነት ለማስረከብ ራሳቸውን ሊያጠፉ እና በምንም ተአምር ሽጉጡ አልሰራ ቢል እንኳ ሌላ ዘዴ ይፈጥራል። ከሚወዱት ጠመንጃ ምን ጠመንጃ ይወዱ ነበር? በእርሶ ቤተ መንግስት ከነበሩ መሳሪያዎች የትኛውን ጠመንጃ ይወዱ ነበር? በልጅግ ይወዳሉ። በልጅግ ይወዱ ነበር። በልጅግ እሱ አንዴ አያቆስልም፣ አንዴ ነው በትኖ ነው የሚለቀው። በትኖ ነው በልጅግ በጣም ብዙ ሰዎች ግን እርሶ ያሰሩት መድፍ ተንኮለኞች ናቸው እንደዚህ ነጮቹና አሁን ይሄን ያህል ለምን አሰፋችሁ ብሎ ለምን አልጠየቁም? አሁን አይተውታል። የመድፎ አፍ በጣም ትልቅ አድርገው ሰፊ አድርገው የሰሩትና ለምን አልተቆጣቸውም? አስተካክሉ ለምን አላቸውም? እርሶ አለማወቅዎት ነው፣ መድፍ አይተው ስለማያውቁ ነው እንደዛ አድርገው ሲያሰፉ። እርሶ ራሱ ነው የሚያወሩት። እኔ ምንድነው የዛን ጊዜ ካለኝ ጉጉት የተነሳ መድፍ ለመስራት ካለኝ ጉጉት የተነሳ ብዙ ነገሮች ሲሉ እንግሊዞቹ አምናቸው ነበር። እስቲ ሞክሩልኝ ይህን መድፍ ድምፁ ልስማው ብዬ ስላቸው አረ ይተውዋሉ። ድምፁ